የአሰብ ፕሮጀክትን ለማኮላሸት የተከፈተው ጦርነት። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የጀመረችው ታሪካዊ ጉዞ የብዙዎችን እንቅልፍ የነሳ ነው። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ ሀገር ሰላም ገቡ። አሁን ማስጨርሰው አይሞቱም። እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሞትልኝ ማለታቸው ነው። አሰብ የኢትዮጵያ ናት የሚለው መሪ ቃል በፖለቲካ መድረኮች ብቻ ሳይሆን በመሬት ላይ እውን መሆን ሲጀምር ለዘመናት ኢትዮጵያን ለማዳከም የቆሙ ኃይሎች የመጀመሪያውን ካርታ መዘዋል። ይህ ጦርነት የመሬት ይዞታ ፍልሚያ ብቻ አይደለም። የኢትዮጵያ መነሳት ጉዞና የጂኦ ፖለቲካ የበላይነትን የመቀልበስ የሴራዎች ሁሉ እናት ውጤት ነው። ዛሬ የምናየው ግጭት በጠለምትና በአፋር ግንባር የተጀመረውን ትንቅንቅ በግብጽ ደጀንነት እና በሁለቱ ሻዕቢያዎች የአስመራውና የአድዋው ቅንጅት የተወጠነ ኢትዮጵያን ዳግም ወደ ባህር እንዳትመለስ ወደ ድህነት አዘቅት ለመወርወር የታለመ ጥቃት ነው። የሁለቱ ሻዕቢያዎች ጽምዶ እና የግብጽ ሚና። ላለፉት 50 ዓመታት የኢትዮጵያ ፖለቲካ በባዕዳን ሴራ ሲታመስ ቆይቷል። የአስመራው ሻዕቢያና በአድዋ ስም የሚነግደው ቡድን ዓላማቸው አንድ ነው። ኢትዮጵያን ደካማ፣ የተከፋፈለችና ከቀይ ባህር የተገፋች ሀገር ማድረግ። ይህን የጥፋት ጽምዶ የሚመራው ደግሞ ከካይሮ የሚላከው የጥፋት በጀት ነው። ግብጽ የአባይን ውሃ እንደ ብቸኛ ንብረቷ ትቆጥራለች። ኢትዮጵያ በሚሊዮን የሚቆጠሩ ሄክታር መሬቶችን በመስኖ ማልማት ከጀመረች የአፍሪካ የኤሌክትሪክ ኃይል ማማ ከሆነችና በአሰብ በኩል ዓለም አቀፍ የንግድ መስመሯን ካደላደለች ግብጽ በቀጠናው ያላት የበላይነት እንደሚያከትም ታውቃለች። በመሆኑም የትግራይን ወጣት እንደ አንዳች የጦር ማገዶ በመጠቀም በጠለምትና በአፋር በኩል አዲስ የጦርነት ግንባር ከፍተዋል። የትግራይ ወጣት ንቃትና የሰላም ጦር ቲፒኤፍ መነሳት። ለግማሽ ክፍለ ዘመን ኢትዮጵያ ልታጠፋህ ነው በሚል የሐሰት ትረካ ፈንጅ ላይ እንዲረግጥ የተደረገው የትግራይ ወጣት ዛሬ ግን ከእንቅልፉ ነቅቷል። ይህ ወጣት የገዛ ወንድሙን እንዲገድል የሚላክበትን የደም ፕሮጀክት የራሱ ሳይሆን የጠላቶቹ መሆኑን ተረድቷል። በአሁኑ ወቅት በትግራይ ክልል ውስጥ ትልቅ የታሪክ ለውጥ እየታየ ነው። ቤተሰብ ሰጠ፣ እህቶች ሰጠ፣ ወንድሞች ሰጠ፣ ራስህን ሰጠ፣ ልጆችህን እንድትሰጥ እየጠበቁህ ነው። ምንድነው? ስልጣን ለኛ ስጥ አልተባልክም። አንተ ምራት ነው የተባልከው። ባንተ ምራት ይሄ ጄነሬሽን ይምራት ነው የተባልከው። ለውጥ ይፈልጋል የትግራይ ህዝብና አንተ ምራት። የተማረ ሰው ያስፈልጋታል ነው የተባልክ ያለው። ለ70 እድሜያቸው ለ80 እድሜያቸው ስትል አንተ ክራንች ይዛል። ይበቃሃል፣ ለውጥ ያስፈልጋል፣ ከባርነት ውጣ እየተባልክ ነው። ከአሁን በኋላ ለሻዕቢያና ለግብጽ ፍላጎት አንሞትም የሚል ድምጽ ከየአቅጣጫው መሰማት ጀምሯል። ይባስ ብሎም በግዳጅ ወደ ጦርነት የተነዱ ወጣቶች አፈሙዛቸውን ወደ ጨቋኞቻቸው እያዞሩ ነው። በዚህ ሂደት ውስጥ የትግራይ የሰላም ጦር ቲፒኤፍ መፈጠር ለሁለቱ ሻዕቢያዎች መርዶ ሆኗል። ወጣቱ ከጦር ሜዳ በመበተን ወደ ቤቱ እየተመለሰ ነው። ከፊሉም የኢትዮጵያን አንድነት ለማስከበር ቆርጦ ተነስቷል። ይህ ለውጥ የኢትዮጵያ ጠላቶች በከፍተኛ በጀት የገነቡት የከፋፋይነት ግዳጅ ሲናድ የሚያሳይ ትልቅ ምልክት ነው። የኢትዮጵያ መከላከያ ኃይል ክንድና የድሮን ቴክኖሎጂ። የኢትዮጵያ መከላከያ ሰራዊት ዛሬ ካለፉት ጊዜያት በበለጠ በቴክኖሎጂና በስነ ልቦና የታነጸ ነው። ባለፉት 3 ቀናት ኢትዮጵያ ውስጥ ብቻ የተወሰደው የተቀናጀ እርምጃ የጠላትን ስልት አመድ አድርጎታል። የአየር ኃይል የበላይነት። ግብጽና ሻዕቢያ ጸረ ድሮን ብለው ያከማቹት መሳሪያ የኢትዮጵያን የአየር ኃይል ዘመናዊ ቴክኖሎጂ መቋቋም አልቻለም። የከባድ መሳሪያዎች ዲፖችና የጦር ካምፖች በሰዓታት ውስጥ ወድመዋል። የኢትዮጵያ እግረኛ ጦር በጠለምትና በአፋር ግንባር የፈጸመው ተጋድሎ የጠላትን ምሽግ በመበጣጠስ ዳግም እንዳያገግሙ አድርጓቸዋል።
በዲያስፖራውና በሀገር ውስጥ ባሉ ኢትዮጵያውያን የተቀናጀ የመረጃ ልውውጥ የጠላትን እንቅስቃሴ ገና ሳይጀመር እንዲመክን አድርጓል። ማጠቃለያ፣ ወደ አሰብ የሚደረገው ጉዞ አይቀሬነት። የአሰብ ፕሮጀክት የኢኮኖሚ ጉዳይ ብቻ አይደለም፣ የሉዓላዊነትና የታሪክ ዕዳ የመክፈል ጉዳይ እንጂ። 130 ሚሊዮን ኢትዮጵያውያን የቀይ ባህር ባለቤትነታቸውን የሚያረጋግጡበት ጊዜ ሩቅ አይደለም። የግብፅ ሴራ፣ የሻዕቢያን ተላላኪነትና የከፋፋዮች ጩኸት የኢትዮጵያን ትንሣኤ ጉዞ ሊያስቆመው አይችልም። አሁን ኢትዮጵያ በአንድ ልብ ቆማለች። ከጫፍ ጫፍ ያለው ወጣት ነቅቷል። ሰራዊታችን በቆራጥነት እየተራመደ ነው። የቀይ ባህር ዳርቻዎች ዳግም የኢትዮጵያ የንግድና የሰላም ደጅ መሆናቸው የታሪክ ግዴታ ነው። ይህ መረጃ ለሁሉም ኢትዮጵያዊ እንዲደርስ ቪዲዮውን ሼር በማድረግ ሀገራዊ ግዴታውን ይወጡ። ስለ አሰብ ጉዞና ስለ ሰራዊታችን ድል ያሉትን አስተያየት በኮሜንት መስጫ ላይ ያስፍሩ። ሰብስክራይብ በማድረግ የኢትዮጵያን እውነተኛ ድምፅ ይደግፉ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኖር።